ፈኢነ ኩሉ ሙሕደሰቲን ቢድዓ ሁሉም በሃይማኖት ላይ የሚፈጠሩ አዲስ ፈጠራዎች ሁሉ ቢድዓዎች ናቸው። ወኩሉ ቢድዓትን ضላላ ሁሉም ቢድዓዎች ደግሞ ጥመቶች ናቸው። ወኩሉ ضላለትን ፊናር ሁሉም ጥመቶች ደግሞ የእሳት ናቸው ብለው ተናግረዋል። ወደ እሳት የሚወስዱ ናቸው። እና ዛሬ ላይ የምታያቸው እነዚህ ሰዎች የሰዎች መለያየት እንጂ የኢስላም መለያየት አይደለም። አብዛኛው ሰው እስልምና እስልምና አይካፈሉም። ኢስላም አንድ ነው። ሰዎቹ ናቸው የሚለያዩት። ኡመቶች ይለያያሉ አሉ እንጂ ነብዩ ሰለላሁ ዐለይሂ ወሰለም እስልምና ይለያያል እና ይሄን ይመስላል። እሺ በቻልከው አቅም ለመማር ሞክር። ማርክ ስትል ገብቶኛል። አሁን ያልከው እኔ አሁን የመጨረሻውን በየትኛው እንዴት አይነት መንገድ እንዴት ሆኜ በትክክለኛ የሆነን እስልምናን እንዲከተል እኔን ትመክረዋለህ? ቁርአንና ሐዲስን በሰለፎች ጎዳና መከተል፣ ይሄ ነው ትክክለኛው መንገድ። እንግዲህ እሱን ደግሞ እዚሁ አንድ ጥያቄ ልጠይቅህ ከቻንስ ከሰጠኝ። አሁን ስትነገር ሰለፍ ያልከው ቃል 2 ሳምንት ያልሞላበት ጊዜ እንደዚህ አይነት እኛ ሰለፎችን ምናምን ብሎ የሆነ ብዙ ነገር ለእኔ ብዙም ያልገባኝ ነገር እንደዚህ ያስረዳኝ ልጅ ነበር እና እንደዚህ ማለት እነሱን እንድከተል ነው ያልከው? ሰለፍ ማለት ትርጉሙን ልንገርህ። ሰለፍ የሚለው የአረበኛ ቃል ነው። እሺ ትርጉሙ በአማርኛ ቀዳሚ ማለት ነው። ያ ማለት በዚህ በሃይማኖት ላይ የቀደሙ መልካም ሰዎች ማለት ነው። ማናቸው? እነሱ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና እርሳቸው ሰሃቦች እንዲሁም ከእነርሱ በኋላ ተከትለው የመጡ 3 ክፍለ ዘመን ላይ የነበሩ መልካም ሰዎች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ምን አሉ? ኸይሩ ናስ ቀርኒ ثم الذين يلونهم ثم الذين يلونهم አሉ። መልካም ሰው ብሎ ማለት በእኔ ክፍለ ዘመን ያሉ ሰዎች ናቸው፣ ከዛ የሚቀጥሏቸው አሉ። እነዚህ 3 ክፍለ ዘመን ላይ የነበሩ ሰዎችን መልካም ሰዎች ብለው ገልጸዋቸዋል። የእነርዚያ ግንዛቤ ንጹህ ግንዛቤያቸው የሰለፎች ጎዳና ይባላል። ገብቷል? ያ ማለት አዲስ መንገድ ሳይሆን ቁርአንና ሐዲስን በእነዚያ ባለፉት ደጋግ ተብለው በተገለጹት ሰለላሁ ዐለይሂ ወሰለም አንደበት በእነዚያ ሰዎች ተገንዝበውበት በነበረበት መንገድ ተገንዝበን መሄድ ገብቷል አይደል? ያንን ጎዳና መከተል ማለት እንጂ ሌላ ማለት አይደለም። ለምሳሌ ጥሩ ነው ይመሳ ወይም ጥሩ ነው። አሁን እዚህ አካባቢ ያሉ እኛ ሰለፎች ነው ሰለፎች እንደዚህ የሚሉት ከቴክኖሎጂ ጋር እኛ አንሄድም፣ የትኛውም ሆነ የሞደርን የሆነ ቴክኖሎጂ አንከተልም። ምሳሌ ቲክቶክ፣ ፌስቡክ፣ ኢንስታግራም መኖር የለብንም ምናምን ብዙ ነገር ነው ያለኝ ስለ አሁን እነዚህ ቢኖሩ ራሱ ተጠይቀው ነበር። ምክንያቱም አማርኛም ይችላሉ። እሺ አንድ ያዳምጠኝ። እነዚህ ይሄ ስህተት ነው። ሼክ ኢብኑ ዑሰይሚን የተባሉት ታላቅ ዓሊም በደምብ ተናገር አባ። እኔ ሪኮርድ ያደረኩት ነኝ፣ ምክንያቱም እነሱ ከገቡ እኔ ከፍተዋለሁ። አይ እሺ፣ ታላቁ ዓሊም የጊዜያችን ሼክ ኢብኑ ዑሰይሚን የተባሉ ምናሉ ዛሂሙ አህለ الباطل في المواقع التواصل الاجتماعي حتى يتبين الحق للناس። በሶሻል ሚዲያዎች ላይ የሐሰት ባለቤቶችን ተጋፏቸው አሉ፣ ጨናንቋቸው። እውነት እንዲገለጽ ሐሰት እንዲብራራ ለሰዎች ሐሰትነቱ እንዲገለጥና ሰዎች እንዲርቁት። ስለዚህ ሶሻል ሚዲያን ተጠቀሙ ብለው ዑለሞች ተናግረዋል። የትኛውም ሶሻል ሚዲያ ላይ መሳተፍ አለበት ሙስሊም። በዚያ ቦታ ላይ የሚነሱ ሐሰቶችን ሐሰትነታቸውን ይገልጽ ዘንድ ሰዎችን ያስጠነቅቅ ዘንድ እውነተኛውን መንገድ ለሰዎች ይገልጽና ያሳይ ዘንድ ይሄን መሳተፍ አለ። እሱ እሺ በጣም አመሰግናለሁ። ደህና ቆዩ። እሺ 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 ጥያቄ አለ?
እሺ አየለ ሰላም እንዴት ነህ? አየለ ይሰማል? ሄሎ ሄሎ تسمع كلامي؟ السماء من اللي جفت እሺ አድምናች ያላችሁ አሁን ትሬ ሰላም አለይኩም ሁሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ እኔ የፈተዋ ጥያቄ አለኝ ሁሌ በምሰግድ ሰዓት የአንድ አመት ህፃን ልጅ አለኝና ሁሌ ሄዶ ቂልባ ላይ ይቀመጣል እና ምን ይሻለኛል ማለት እኔ በሰው ሀገር ነው የምኖረው ያው እኔ ባለቤቴና ልጄን የሚይዝልኝ ሰው የለም ስሰግድ ሁሌ መጣና ቂልባ ላይ ይቀመጣል ምን ይሻለኛል እሺ ትግላ ህፃን ልጆች ለአቅመ አዳም ያልደረሱ ለአቅመ ሔዋን ያልደረሱ ህፃናት ልጆች እየሰገዳቸው ፊታቸው ቢቀመጡ ቢያልፍ ሶላታቸው አይበላሽ ሶላትን የሚያበላሸው ለአቅመ አዳም የደረሰ ትልቅ ሰው ሲሆን ጊዜ ነው ህፃናቶች ልጆች ግን አይበላሹ ህፃን ልጆችን እንደውም አቅፋቸው መስከር ትችላላችሁ ልጅሽን ማንም የሚይዝልሽ ከሌለ ከፈው እንጂ ችግር የለውም ነብያችን ሰለላሁ ዐለይሂ ወሰለም የልጅ ልጆቻቸውን ሐሰን እና ሁሰይንን ሶላት በሚሰግዱ ጊዜ አቅፋቸው ይሰግዱ ነበር ፊታቸው ያስቀምጣቸዋል ሲነሱ ይነሳሉ ይሰግዳሉ ቁጭ ሲሉ ያቅፋቸዋል እና ስለዚህ ችግር የለውም መዝላቸው ወይንም መቀፍ አድርጋቸው ወጣቸው በአንድ እጃቸው ችግር የለውም እሺ ጀዛኩም ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላህ ብዙ ሰላም ነው ማን አልহামዱሊላህ ጥያቄ እስኪ ነበረኝ የሌላ ጉዳይ ነው እስኪ ያው ከክፍለ ሀገር ሲልኩን ያው ዱባይ ነውና ኢቃማና ሰረላችሁ ምናምን ብለው ነበር የላኩትና የላኩን ማለት ነው እና እዚህ መተው ኢቃማችንን ስላላሰሩልን 270 ሺህ ብር ነበርና ከፍል የመጣሁት እንደዛ ዝም ብሎ ዛንቶ ሲጥለኝ እዛ ያለው ቤተሰብ አካውንቱን ከሰሰ ብር ያስገባበትን ይደላለው ከባረለ እና ደላላዎቹ ከክፍለ ሀገር ከአዲስ አበባ ዱባይ ያለው 3 ደላላዎች ናቸው የሶስቱም አካውንት ሲከሰስ አንደኛው አካውንት ላይ ብር ተገኘ የተቀሩት ጠፉ ማለት ነው አካውንታቸው ዘግተው እና ያንደኛውን ብሩን እንዲመለስ አስደረኩኝ ከዚህ ማለት ነው 100 ሺህ ብር እንዲመለስ አስደረኩ ማለት ነው እና ካንዱ ላይ መሆኑ ለኔ ትንሽ ችግር ያመጣሉ የሚለው ነው ከሶስታቸውም አይደለም ከአንደኛው የሚገባውን መጠኑን አስበህ ከዛም ያለበትን ሀቅ መቀበል ነው ሶስቱንም አጠቃላይ ከአንደኛው መውሰድ አይቻልም እሺ السلام عليكم ورحمة عليكم السلام ورحمة الله وبركاته من هو محبش كلنا دوات السلام يوم يرى أن يسرعته نسلم ጥያቄ አለኝ ይገቡና እዚህ አውሩን ለጋምቦልጂ አህባሽም ሌሎችም ተከታይ ቪዲዮ ትሰራላችሁ ይገቡና እዚህ አውሩ እንደ ወንድ ልጅ ከጀርባ ማውራት ይሄ ወንድ ልጅ ባህሪ አለ አይ ጥያቄ አለው ትችላል እንትን ነበር አሁን ለምሳሌ የሰማኝ ነው ይሰማና
አሁን ጸጉር እንትን ከስር ተቆርጦ ላይ እንትን ማስቀረት ይቻላል እንዴ? አሁን ለምሳሌ ቅርታ ደግሞ እንደዛ ስላልኩ ትንሽ አንተ ላይ አሁን ቀርቷል ትንሽ ጸጉር እንዲህ መቆረጥ ይቻላል? እንደኔ እንደኔ ነው ይሰማል። አዎ እስከ አሁን ትንሽ ቀርቷል አንተ ላይ እኔ ላይ እሱ ሰላም ነው ወይም አይኔ ከሆነ ግን ማለት ከስር ተቆርጦ ትንሽ ከላይ ከቀረ አሁን ይቻላል? ጥያቄ ስናፕ ምናምን ብሉት ጥያቄ መጠየቅ ትችላላችሁ፣ ችግር የለም። ሐዲስ ላይ ጸጉርን አስመልክቶ ምን ተወል መሰላችሁ? ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ቀዝዕ፣ የአላህ መልእክተኛ ከቀዝዕ ከልክለዋል ይላል ሐዲሱ። ቀዝዕ ማለት ምን ማለት ነው? ኢማሙ ነወዊ እንዲሁም ሌሎች ዑለማዎች ሐልቁ ሸዕረ ባዕደሁ ወተርክ ባዕደሁ አሉ። የጸጉርን ከፊሉን ልጭት አድርጎ ከፊሉን መተው አሉ። ምን አልኩኝ? እንደገና እስኪ ሰማሃል? ጸጉርን ግማሹን ልጭት ያደርግና ከላይ ሊሆን ይችላል፣ ከታች ሊሆን ይችላል፣ ከጎን ሊሆን ይችላል። ከዛ ግማሹን መተው። ይሄን ከነቢዩ ሰለላሁ ዐለይሂ ወሰለም ጠልተውታል። ያኔ ሁክሙ ምንድን ነው ተብሎ ኢማሙ ነወዊ ሲናገር መክሩህ ነው አለ። ሮናልዶ ተጫዋቹን ታስታውሳላችሁ? የብራዚል እዚች ላይ ትንሽ ትያይተውና ሌላውን መልጥ ያደርገው Selama asal gak bawa ke dalam itu. እሺ Amma boda asal. ያው እንዳንተ ይቻላል ለማለት እኮ ነው። አሁን እንዳንተ እንዲህ ብቆ Amma usus boda asal nan. ቆርጥ Manje. Lo malu siam. ያገለ Hasil ke gigi ada tuh ni ada atau siojis. ያገላችሁ Gigi berkali siojis ada. ቅዱሳን ጸጋ ይበዛላችሁ። ሰላም ሰላም። አዎ ጸጋ ይበዛል፣ እናንተም ጸጋ ይብዛል ወንድም። እና እንዴት ነው? አሎ ጌታ ይመስገን። የትኛው ጌታ? አብ ነው ወልድ ነው መንፈስ ቅዱስ ወይንስ ሶስቱ? Hai. Namni tak kau jiru saya selama mana? Awak tak nak makan cik kiri jauh kak. Hai. Awak? Hai. Nama berarti asal kita zero, nama berarti nama simple gilan sih. Dia orang kalau mereka teh tinggal kita tidak ada lagi nanti. Hai, hai. Awan tan itu nanti. Akas satu kau main jadi nanti. Jangan berjaya tu mak kamu. Sudah aku bilang aku deh, orang mana tadi. Dikki go je kasi waya jalan selesai. ይላቸዋል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲያረጋግጡልን ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባበትም አሉ። ሙስሊም ብለው ቃል በቃል መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ገነት ይገባል የሚል ቃል በቃል የለም። የለም። አዎ
እና ወንጌላት ሙሉ ስለምን ገነት ነው ታዲያ? ያመነ ሁሉ የተጠመቀ ይድናል። ክርስቶስ እኔን ስታምኑ ትድናላችሁ፣ እኔ የዘላለም ሕይወት ነኝ እያለ ያወራው ነገር ወንጌል ውስጥ ነው፣ ቁርአን ውስጥ ነው። አንድ ክርስቲያን ገነት ይገባል የሚል ቃል ነው ያልኩት። በደንብ አዳምጡ። ልክ ሙስሊም ገነት ይገባል የሚል ቁርአንም ሐዲስም ላይ እንዳለ ክርስቲያን ገነት ይገባል የሚል የለም መጽሐፍ ቅዱስ ላይ። ምንም ክርስቲያን የሆነ ገነት ይገባል የሚል የለም። እንትላለ አይ ክርስቲያን ሳይሆን እኔ የክርስቶስ አማኝ የክርስቶስ ተከታይ የመንግስት ሰማያት ልጅ ነኝ እንጂ ክርስቲያን ተብሎ ቶታል የሚጠራው ስም አይደለም። ክርስትና የሚባል ሃይማኖት የለም ማለት ነው አይደል? መጽሐፍ ቅዱስ ላይ አዎ፣ እሱን አላጠናም። ግን ኢየሱስ ክርስቶስን ያመነ ነፍስ ሰው ልጅ ነው። ኢየሱስ ክርስቶስን ያመነች ነፍስ መንግስት ሰማያት እንደምትወርስ ያረጋግጣል መጽሐፍ ቅዱሳችን። ኢየሱስ ክርስቶስ ምን መሆኑን ያመነ ሰው፣ አምላክ መሆኑን ያመነ ሰው፣ ጌታ አምላክ ፈጣሪ መሆኑን እንደሱ የሚሉናንተው ኢየሱስ ክርስቶስ አምላክ እንዳለው ታውቃለህ አይደለ? እሺ፣ እንደዛ ከሆነ ኢየሱስ ክርስቶስን ነቢይ መሆኑን ታምናላችሁ? አውቃለሁ። ነቢይ እንደሆነ እናምናለን። መሐመድ ነቢይ መሆኑን ታምናለህ? እውነት ነው። ጌታ ሰው የዛሬው ሌሊት ያንተ ነው። ቀጥልሽ። እንደዛ ከሆነ መሐመድ እስከ ዛሬ ነቢይ መሆኑን ቀጥሎ ኢየሱስ ክርስቶስን በዛን ዘመን ብቻ ነቢይ ያደረገው ማን ነው? በእሱ የተላከው ለእስራኤላውያን ህዝቦች ነበር። እኔ ከእስራኤል ቤት ሆነው ለጠፉት በጎች በቀር አልተላኩም ይላል አይደል? ማቴዎስ ወንጌል ላይ። ልክ እንዲሁ በቁርአንም ላይ እኔ ለእስራኤል ሰዎች ነው የተላኩት እያለ ኢየሱስ ይናገራል። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም፣ እናንተ እስራኤል ልጆች ሆይ እኔ ወደ እናንተ ለእስራኤላውያኖች የተላኩኝ መልእክተኛ ነኝ እያለ ይናገራል። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አላህ ለዓለም ነው የላከው ይላቸዋል። መንግስታቸው ስፋት በዘመናቸው ፍጻሜ የሌለው ነብይ ማለት እርሳቸው ናቸው። ለዓለም የተላኩ ናቸው። ዛቸውም እስከ ዓለሙ ፍጻሜ ድረስ ነው። ኦኬ፣ ታዲያ ነቢዩ መሐመድን የዓለም ሙሉ ነቢይ አድርጎ የላከው ማለት ነው አላህ ነው? አላህ ነው። ኢየሱስ ክርስቶስ በሰዓቱ በእስራኤል ብቻ ነው ነብይ የሆነው? ለእስራኤል ብቻ ነው። ለዓለም ሁሉ አይደለም? አይደለም። መጽሐፍን አታነብም እኮ አንተ። የሆነ ቦታ አንብቤ ሊሆን ይችላል። አነባለሁ ከፈለክ ከቁርአንም ከመጽሐፍ ቅዱስ የሆነ ቦታ አንብቤ ሊሆን ይችላል። ኧረ ከቁርአንም ከመጽሐፍ ቅዱስ ብዙ ቦታ ላይ እሰጥሃለሁ። ኢየሱስ ለእስራኤል ነው የተላከው። እሺ ነብይ ታዲያ እንደዛ ከሆነ ኢየሱስ ክርስቶስን ነብይ ነው የምትል ከሆነ ራሱ እኔ ህይወት ነኝ እያለ የጠራው ነብይ አለ? በራሱ የራሱን በራሱ ህይወት ማለት ምን ማለት ነው? እስቲ ንገረኝ። ህይወት ማለት ትምህርት ነው። ይሄ ትምህርት ህይወት ነው እያለ ይናገራል። የዘላለማዊ ህይወትን እሰጣለሁ ሲል ኢየሱስ ክርስቶስ እውቀቱን ነው ትምህርት ለማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ኖ እኔ የዘላለም ህይወት ነኝ፣ ከፍርድ የመዳን መንገድ ነኝ። ሸደምጣ ታዲያ መጽሐፍ ቅዱስህን በደንብ ላስረዳ። አንተ ከተረዳህ አስረዳ። የዘላለማዊ ህይወት ሲል ምን ለማለት ፈልጎ ነው ኢየሱስ? አስረዳሽ። ህይወት ማለት አንተ ከዚህ ዓለም ጥፋት ዲኔ ለዘላለም ከእግዚአብሔር ጋር የምትኖርበት ህይወት እንጂ የሆነ ትምህርት አይደለም። ትምህርቱ ምንን የሚመለከት ነው? የትምህርቱ ውጤት ምንድን ነው? ትምህርት ነው ብለያል። እውቀት ነው ብለያል። ውጤቱ ምንድን ነው? እኮ ለንገሪያ መጽሐፍ ላይ ማስረጃ ልስጥህ። በማስረጃ አወራ። እሺ እኔም በማስረጃ አወራለሁ። ግን አንተ መጽሐፍ ቅዱስን ስለማታጠና ዝም ብዬ ላውራ፣ ምንም ችግር የለም። እሺ መጽሐፍህ ላይ እኔ ምዕራፍና ቁጥር ልስጥህ። የዘላለማዊ ህይወት ማለት ምን ማለት እንደሆነ ኢየሱስ የተናገረበትን ልስጥህ። አንብብ። መጽሐፍ ይዘሃል? ያለው መጽሐፍ ህይወቴ ስለሆነ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ምን ይላል? አንብብ። ያ የዘላለማዊ ህይወት ማለት እውቀት እንጂ ሌላ አይደለም። እሺ እውቀት ማወቅ ነው። ማወቅ ማመን እንደሆነ እናውቃለን። የእምነቱና የእውቀቱ ውጤት ምንድን ነው? ኢየሱስ ክርስቶስ አስተምራለሁ ማለት ነው።
ያን ትምህርት የሱን ትምህርት ስትከተል ዘላለማዊ ሕይወትን ታገኛለህ ማለት ነው። ምን ነው የሚያስተምረው? የሚያስተምረው ምንድነው? በጣም ጥሩ አምላክ እንዳለው የአንድ አምላክ ስለ አንዱ አምላክና ኢየሱስ መልእክተኛ እንደሆነ ይሄን ነው የሚያስተምረው። ይሄንን አወቅ ማለት 17 ዮሐንስ 17 ላይ ይሄንን ነው የሚያወራው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ነው። ይሄንን ነው የሚያወራው አይደል? የዘላለማዊ ሕይወት የሚገኘው ለአንዱ አምላክ 17 መልእክተኛ መሆኑን ስታምን ጊዜ ነው። 17 ቁጥር ስንት ነው አልከኝ? ቁጥር 3 ኦኬ። እሺ እኔ ቦታ ተጠቀምከው አንተ ጥቅሱን መዘን ኢየሱስ ክርስቶስ እዚህ ጋር እያለ ያለው ሌላ ነገር አያስፈልግም ለማለት ፈልጎ ነው። ከአንድ ጀምር ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲሁ አለ፣ አባት ሆይ ሰዓቱ ደርሷል። ልጅም ያከብረው ዘንድ በስጋ ሁሉ ላይ ስልጣንን እንዲሰጠው ለሰጠውም ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅን አክብረው። እውነተኛ አምላክ ብቻ የሆነውን አንቴን የላከኝንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። በቃ አሁን የዘላለማዊ ሕይወት ይህች ነች አለ። ምንድን ነች እሷ? ይህች የዘላለም ሕይወት ናት። በሱ ውስጥ ምን አለ? የዘላለም ሕይወት አለው። አባት ሆይ አንድና እውነተኛ የሆንክ አምላክ አንተን አለ አይደል? መጀመሪያ ብቸኛ አምላክ ነው አይደል? ብቸኛ አምላክ። ቀጥሎ ደግሞ የሚለውን አራት ነጥብ እስካለበት ድረስ ማቆም የለብኝም እኮ። አዳምጥ። እሱን ነው ቀጣዩን ነው እንደውም የምፈልገው። ያን ብቸኛ አምላክ ብሎ አብን ከገለጸ በኋላ የላከውንም ኢየሱስ ያውቁ ዘንድ አለ። ኢየሱስ የተላከው መልእክተኛ ማን ነው? ኢየሱስ ነው አይደለ? ማን ነው የላከው? ብቸኛው አምላክ ነው የላከው አይደለ? ኢየሱስ ከብቸኛው ከአንዱ አምላክ የተላከ መልእክተኛ መሆኑን ማመን እንጂ አምላክ እንደሆነ በማመን ገነት ነው አምላክ እንደሆነ አይደለ? ስለዚህ አብ አንድና ብቸኛ እውነተኛ ከተባለ በኋላ ኢየሱስ ደግሞ የዚያ አንዱ አምላክ መልእክተኛ ነው ብለህ ማወቅ ይህች ነች የዘላለማዊ ሕይወት ማለት ነው። ይህን ያስተምራል ኢየሱስ። ገብቶሃል አይደለ? ይህን ስታውቅ ጊዜ ስለ አንዱ አምላክና ስለ መልእክተኛው ስለ ኢየሱስ ስታውቅ ጊዜ ይህን ስታምን ጊዜ ገነትን ትገባለህ። ይህን ዘላለማዊ ሕይወትን አገኘህ ማለት ይሄ ነው። በዚህ መንገድ ላይ ያሉት ማን ናቸው? ወንድም አለም በአንድ አንተ ሳትረዳው የቀራ ነገር አለ። ሲማኛ አንዴ ኢየሱስ ለማን ነው ይህንን እያወራ ያለው? ከማን ጋር ነው እያወራ ያለው? በማን ፊት ቆሞ ነበረ ያኔ እያወራ የነበረው? በአይሁዶች ፊት ነው። አይሁዶች ለመዳን ብሎ ብዙ ነገርን ያደርጋሉ። ብሉይ ኪዳን ለምታጸና ከሆነ ብሉይ ኪዳን ላይ ገብተህ ስታይ ለመዳን ወይም የዘላለም ሕይወት ለማግኘት ብዙ ነገሮችን ያደርጋሉ። ይጾማሉ፣ ይጸልያሉ፣ አስራት ያወጣሉ፣ በግ ያርዳሉ፣ ብዙ ስርዓቶች አሉ። ግን ኢየሱስ ክርስቶስ መጣና ያ ስርዓቶች ሁሉ ለመዳን እናንተን አይችልም፣ ማዳን አይችላቸውም። ግን ለመዳን አሁን ለእናንተ ቀለል ያለው መንገድ መዳን መጥቶላቸዋል። እሱ ምንድነው? እግዚአብሔር አንድ መሆኑን ማወቅና በተላከው በኢየሱስ ክርስቶስ ማመን ነው መዳን የሚሆንላቸው። ስለዚህ ሌላ ቦታ ኢየሱስ ሲናገር አንተን ሊጠይቅሽ ኢየሱስ ሲናገር እንደዚህ ያለበት ቦታ አለ። ስጋዬን ብሉ ደሜንም ጠጡ። ስጋዬም የእውነተኛ
መብል ደሜም የእውነተኛ መጠጥ ነው። ስጋዬን የበላው በሕይወት ይኖራል፣ ደሜንም የጠጣ በሕይወት ይኖራል ብሏል ኢየሱስ ክርስቶስ። ኤግዛክትሊ እዛም ቦታ ላይ ደሙን ቀጥቶ ለሕዝቡ ሰጥቷል፣ ወይም ደግሞ ስጋውን ቆርጦ ለሕዝቡ ሰጥቷል። ምን አይነት ንግግር ነው እያወራ ያለው? የሆነ ጥቅስ ላይ መጥተህ ይኸውልህ ወንድሜ፣ የሆነ ጥቅስ ላይ መጥተህ መጽሐፍ አውቃለሁ ማለት አትችልም። ወይ አዳምጥ፣ አትችልም። ይሄን ታምንበታለህ አንተ? ኢየሱስ ክርስቶስ አምላክ እንዳልሆነ ራሱ ገለጸልህ እኮ። ምን አለ ኢየሱስ? አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ አብን ገለጸ። ብቸኛ ማለት ምን ማለት ነው? እስኪ ትርጉሙን ንገረኝ። ብቸኛ ማለት ነው ማለት ነው። ሄሎ ሀይ ዘለቀ አንድ ይኸውልህ የተናሳና ብቸኛ ማለት ነው ማለት አጋር የሌለው ማለት ነው። ክርስቶስ አጋሩ አይደለም። ለዚያ ለአንድ አምላክ በቃ ብቻውን ነው ማለት ነው። ወጣላ አይደል? አንተ ግን አይ ብቻህን አይደለህም፣ አብ ራሱ ኢየሱስም ከአንተ ጋር እኩል ነው፣ በመለኮት አብሮት ነው፣ ይጋራዋል እያልክ ነው። ስለዚህ አንተ የዘላለማዊ ሕይወትን አታገኝም ማለት ነው በክርስቶስ ንግግር መሰረት። ገብቶሃል? ነገር ግን እርሱ የአንዱ አምላክ መልእክተኛ ነው ኢየሱስ ብለህ ብታምን ያው እኛ ነን እንግዲህ እንደ መጽሐፋቸው ራሱ እንዴት ገነት የሚገቡት ዘላለማዊ ሕይወት የሚያገኙት ሙስሊሞች ናቸው። ምክንያቱም አንዱ አምላክ ኢየሱስ ክርስቶስን መልእክተኛ አድርጎ ልኮታል ብለን የምናምነው እኛ ነን። ራሱ ኢየሱስ የዚያ የአምላክ አጋር ነው ብላችሁ ታምናላችሁ እናንተ ግን። ስለዚህ ዘላለማዊ ሕይወትን አታገኙም ማለት ነው። አሰላሙ አለይኩም። ወአለይኩም ሰላም። አስተውሉ፣ ቆም ብላችሁ የምሬ ነው ወላሂ አይሸውዳችሁ ቄሶቻችሁ የተሳሳተ ትርጉም እየሰጡ። ኢየሱስ ክርስቶስ መልእክተኛ ነው፣ እውነተኛ መልእክተኛ ነው። ይሄን እናምናለን። አንዱ አምላክ ልኮታል እርሱን። ያ አምላክ ብቸኛ ነው፣ አጋር የለውም በፍጹም። ብቻ የለኝ እያለ ብቻህን አይደለህም ኢየሱስም አብሮሃል እያላችሁ እኮ እየተቃወማችሁ እኮ ነው አምላክን። ሰው አይደለም እየተቃወማችሁ ያላችሁ። ታስቡት። ሰው ቢሆን እዚሁ ነው ምን ወይ ይመታል በጥፊ ወይ ይልሃል። አምላክን ነው። እንዴት ነው ቅልል አድርጋችሁ ያያችሁት ይሄን ነገር? በአምላክ ክብር ላይ እንዴት ነው ሰው የሚቀልደው? ሞት አለ። ከሞት በኋላ ከዛ ከአምላክ ፊት እንቆማለን ብላችሁ ካስባችሁ በክብሩ ላይ ወላሂ አትሳለቁ። ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም